የሐሳብ ውሳኔያችን መሻገሪያ ማለፊያችን የጋራ ቤት መገንቢያችን ያበርከስማ ነው ድምጻችን ያሬድ ኪዳን ይባላለሁ። የ04 ቀበሌ ነዋሪ ነኝ። ያው እንግዲህ እንደሚታወቀው ሀገራዊ ምርጫ ለመምረጥ እኔም የበኩሌን ድርሻ ተወጥቻለሁ። ይበጀኛል፣ ያስተዳድረኛል የሚለውን ስለዚህ እንግዲህ እንደ ወጣት ምርጫ ካርድ ያልወሰዳችሁ እናንተም ይበጀናል የምትሉትን በዲሞክራሲያዊ እንደገና ደግሞ ለሀገር ይጠቅማል የምትሉትን በነጻነት የመምረጥ እድሉ ስላለ ይሄን እድል ተጠቀሙ ብዬ በዚሁ አጋጣሚ መልእክቴን ላስተላልፍ እወዳለሁ። ስፔሻሊ ደግሞ ወጣቶች እዚህ ላይ ፓርቲሲፔት ብታደርጉ የተሻለ ነው ብዬ አስባለሁ። ስለዚህ በነጻነት በፍትሃዊነት ያስተዳድረኛል ኦር ይጠቅመኛል እንደገና እሱን በመርጠው አልጎዳም የምትሉትን ያው እንዳለፈው ስራ ሳይሆን እንደ አዲሱ እንደ ዲሞክራሲ አሁን ባለንበት ጄኔሬሽን እንዳለው አስተዳደር በነጻነት የምትመርጡበት ሲዝን ላይ ስለሆነ ያለ ነው። ይህንን የምርጫ ካርድ እንድትወስዱ ስል በትህትና ጠይቃለሁ። ያልወሰዳችሁ ካላችሁ በየቀበሌው በየኮሚኒቲው ስለሆነ አሁን የምርጫ ቦርዱ ያለው በማንኛውም ቦታ ሄዳችሁ የሚያስፈልገውን መስፈርት አሟልታችሁ ምርጫ ካርድ እንድትወስዱ ስል መልእክቴን አስተላልፋለሁ። ሰባተኛው አገራዊ ምርጫ ካርድ መውሰጃ ጊዜው ኦሬዲ ጥቂት ቀን ነው የቀረው። ይሁንና ምርጫ ቦርድ ለ15 ቀን አራዝሟል። ነገር ግን ማራዘሙ ለተለያየ ስራ የተለያየ ቦታ ላይ ባንድም ሆነ በሌላ በኩል ላልተመቻቸው ሰዎች እጅግ በጣም ጥሩ ነው፣ ጥሩ እድልም ነው ብዬ ነው የምወስደው። ከዛ በፊት ግን ምርጫ ካርድ እኔ በጊዜ የምርጫው ሰዓቱን በጠበቀ መልኩ ምርጫ ካርድ ወስጃለሁ። ምርጫ ካርድ ዘንድሮ እንዳውም በሰለጠነ መልኩ በቴክኖሎጂም ጭምር መውሰድ ትችላለህ። የትም ቦታ ሳትሄድ ቤትም ቁጭ ብለህ ስራ ቦታም ቁጭ ብለህ መውሰድ አሁንም ይቻላል፣ በተሰጠው ጊዜ በተራዘመው ጊዜ ውስጥ ማለት ነው። ስለዚህ ቴክኖሎጂንም ተጠቅመው መውሰድ እንችላለን። አሊያም ደግሞ በየቀጠናው በየቀበሌው በየቀጠናው ባለው ምርጫ ኮድ እኔ ምርጫውን ካርዱን በመወስድበት ጊዜ እንዳውም በቴክኖሎጂ አላረኩም፣ በአቅራቢያ ላይ ስላለ ቢያንስ እኔ እስከምወስደው ድረስ 5 ደቂቃ አልፈጀብኝም። በ3 ደቂቃ ውስጥ ካርዴን ወስጄ እጃለሁ ወደ ስራ ቦታዬ ማለት ነው። ስለዚህ ሁሉም ሰው ምርጫ ካርዱን መውሰድ ምርጫ ካርድ አንዱ የዲሞክራሲ መገለጫ ነው እኮ። ምርጫ ነው የምንመርጠው። የፈለከውን ሰው የፈለከውን ፓርቲ በግልም ሆነ በፓርቲ ደረጃ የምትመርጥበት ነው። ይሄ ባደጉት ሀገርም በአሜሪካም በሁሉም የምናየው ነው። ሰፈት ብለን እንዳውም የምናየው ነው። በሀገራችንም አሁን በዚህ በተሰጠው ቀን ውስጥ በተሰጠው እድል ሁሉም ሰው ዜጎች ምርጫ ካርዳቸውን ወስደው የፈለጉትን አካል የመምረጥ መብታቸው የተጠበቀ ነው። ስለዚህ አስቀድመን ግን ምርጫ ካርድ መያዙ የግድ ነው። ምርጫ ካርድ ባልተያዘበት ባልተወሰደበት ጊዜ ባለፈበት ላይ